ደስተኛ ለመሆን ምን ያስፈልጋል? አስተማሪ ታሪክ። ንጉሡ ሰፊ ሀገር ድል አድርጎ ብዙ ወርቅና ብር ሰብስቦ ወደ ሀገሩ እየተመለሰ በመንገድ ላይ አንድ ሰው ያገኘዋል። ሰውየውም መንገድ ዳር ተቀምጦ በደስታ እየዘፈነ ነበር። ንጉሡም ፈረሱን አቁሞ አንተ ምስኪን ሰውዬ፣ እኔ እጅግ ሰፊ ግዛቶችን ድል አድርጌ ይህንን ሁሉ ሀብት ይዤ እየተመለስኩ ነው። አንተ ግን ምንም ሳይኖርህ እንዴት እንዲህ ትደሰታለህ? ሰውየውም ንጉሡን ንጉሥ ሆይ አንድ ጥያቄ ልጠይቅህ። አሁን ወደ አገርህ እየተመለስክ በበረሃ ውስጥ ከፍተኛ የውሃ ጥም ቢይዝህና ልትሞት ብትደርስ አንድ ሰው አንድ ብርጭቆ ውሃ ይዞ ቢመጣና ይህንን ውሃ የምሰጥህ ግማሽ መንግሥትህን ከሰጠኸኝ ብቻ ነው ቢልህ ትሰጠዋለህ? ንጉሡም ሳያቅማማ አዎ በሕይወት ለመኖር ስል ግማሽ መንግሥቴን እሰጠዋለሁ አለ። ሰውየው ቀጠለ፣ ውሃውን ጠጥተህ ነገር ግን ሽንትህ ቢዘጋና ሊገድልህ ቢቃረብ ሌላ ሰው መጥቶ ሽንትህን በቀላሉ እንድትሸና የማደርግ ቀሪውን ግማሽ መንግሥትህን ከሰጠኸኝ ነው ቢልህስ? ንጉሡም አዎ ካልሸናው እሞታለሁ፣ ስለዚህ ቀሪውንም መንግሥቴን እሰጠዋለሁ አለው። ሰውየውም ታዲያ ንጉሥ ሆይ በአንድ ብርጭቆ ውሃና በአንድ ጊዜ ሽንት ለሚሸጥ መንግሥት መላ ሕይወትህን ለምን በጭንቀት ታሳልፋለህ? እኔ ያለምንም መንግሥት በነፃ ውሃ እጠጣለሁ፣ በነፃ እሸናለሁ፣ ስለዚህ ካንተ በላይ ደስተኛ ነኝ አለው። ሰው በሕይወቱ የሚያስፈልጉትን መሠረታዊ የሆኑትን የታላቅ ተፈጥሮ ስጦታዎች ጤና፣ ሰላም፣ ንጹሕ አየርና ውሃ በነፃ አግኝቷል። ነገር ግን የሌለውን ተጨማሪ ነገር ለማግኘት ሲሮጥ ያለውን ትልቅ ሀብት ጤናውንና ሰላሙን ያጣል። ያለንን ይባርክ። ትልቁ ሀብት ጤና ነው፣ በሱም ደስ ይበለን። ሰላም ሁኑ።